የደራው ጨዋታ የደራው ጨዋታ። የተከበራችሁ አድማጮቻችን ዛሬ ውሏችሁ ከኛ ጋር መልካም እንደሚሆን ተስፋ እናደርጋለን። ዛሬ ጨርሶ ሰምታችሁ ማታቋቸውን ታሪኮች የሚያጫውቱ እንግዳሉን። ዛሬ ከ25 ዓመት በኋላ ለመጀመሪያ ጊዜ የሬዲዮ ማይክሮፎን አጠገብ ቀርበው የሚናገሩ እንግዳ አሉ። ዛሬ ብዙ ነገር ነው ያለን። አዜብ ደስ ብሎሻል? አንተ በተለይ ያንተ ደስታ ይጋባል። በጣም ደስ ብሎሃል። ዛሬ አሁን አናወራውም። እውነቱን ለመናገር ሌሊቱን ሙሉ እንቅልፍ አልተኛውም ነበረ ማለት ይቻላል። እና ያለ አንዳች ስራ እንዲሁ በሐሳብ ስንገዋለል ስጨነቅ እኔና አዜብ ያለፉትን 15 ቀናት በእውነት ትልቅ አሰሳ፣ ከዚያም በኋላ ትልቅ ማመልከቻ፣ ከዚያም በኋላ ልመና የሚባልም ደረጃ፣ ከዛም በኋላ ጭቅጭቅና ቁጣ ጭምር ውስጥ እሰጥ አገባ ፈጥረን ነበረ ከአንድ ተቋም ጋር። በኋላ ነው የምነግራችሁ ዝርዝሩን። ያሬድን ፍለጋ ማን ነው ያሬድ የሚል ዝግጅትም አለን። ማን ነው ያሬድ የሚል ዛሬ የቀድሞው ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ልክ በዚህች ዕለት የዛሬ 25 ዓመት ነበረ ከሀገር ወጥተው የነጎዱት። ማን ወሰዳቸው? ማን ነው አውሮፕላኑን የነዳው? ማን ነው ያበረረው? ማን ነበር ያሳፈራቸው? ዛሬ የምታዳምጡት ይሆናል። ምን ተፈጠረ አውሮፕላን ውስጥ? ምን አወረሩ? ምን ተነጋገሩ? ዛሬ ትሰሙታላችሁ። ሌላም ዝግጅት ደግሞ አለን። ቀደም ሲል እንደተናገርነው ያሬድን ፍለጋ የሚል። ያሬድ ማን ነው? ከግንቦት 13 1983 ጋር ምን የሚያያይዘው ጉዳይ አለ? ዛሬ ትሰሙታላችሁ። እሱንም ለምንድን ነው የፈለግነው? የት ነው የፈለግነው? ወዴት ነው የደረስነው? ምን ድረስ ነው የሄድነው? በዝርዝር የምናቀርብላችሁ ነው የሚሆነው። ከ8 ሰዓት እስከ 10 ሰዓት የሚቀጥሉትን 2 ሰዓታት ሙሉ ጉዳያችን ወዳደረግነው ልክ የዛሬ 25 ዓመት በሀገራችን ወደ ተፈጸመው ታሪክ እንገባለን። ግንቦት 13 1983 ዓ.ም ኮሎኔል መንግስቱ ኃይለ ማርያም ከሀገር ከወጡ ከጥቂት ወራት በኋላ በገዛ ድምጻቸው አስቀርጸው ባሰራጩት ካሴት ላይ እኔ በፍጹም አልኮበለልኩም፣ በነ ጀነራል ተስፋዬ አሻጥር ነው የተገፋሁት ሲሉ ተደምጠዋል። ቆዩና አሁን ከብዙ ዓመታት በኋላም ስላወጣጣቸው እንደገና ተጠየቁ። ሲናገሩም የደገሙት ይሄንኑ ነው። በመሰረቱ ለጉዞ ምክንያት የተደረገና ልባስ የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ከዛም በኋላ ነው እንግዲህ በውሎ ገብ ለአንድ ሰዓት ያህል ፕሬዚደንት አረፍ ሞይን ካነጋገረን በኋላ ተመልሰን መጥተን ብላቴን ሌሊቱን በሙሉ ከሰራዊቱ ጋር ቁጭ ብለን የሚያስፈልገውን ነገር ፍርጥጥ አድርገን ተናግረን ተመልሰን እንመጣና ስናወቃ ደግሞ ሁኔታ እንደፈቀደ ደግሞ ወደ ጅቡቲም ወደ በርበራም እናመራለን በሚል አይነት መንገድ ለፓይለቱ ይህንን ትዕዛዝ መስጠቴ ይታወቃል። መንግስቱ እና ተስፋዬ ብቻ ሳይሆኑ ሁኔታውን ሌሎችም ሰዎች ያውቃሉ እና እነከሌ ናቸው ብሎ ማለቱ በአሁኑ ጊዜ እንግዲህ የእነሱ ሁኔታ የወደፊቱ ኢትዮጵያ ድል እና ምርትና ግዱ ስላልታየ የሰው ስም መጥቀስ አልፈልግም እንጂ ከመከላከያውም ካውንስል ወይም ምክር ቤት ከፖለቲካ ቢሮ አባላትም ለጉዳዩ አግባብ ያላቸው ከፍተኛ አመራር ላይ ያሉ ጓዶች ይሄንን ያውቃሉ። ኬንያ የሄድኩበት ምክንያት የአሰብ በር በሻዕቢያ ቁጥጥር ስር የዋለ እንደሆነ ጠቅላላ እንግዲህ መገታትና መቆማችንና ለጠላት ድል ሁኔታው የበለጠ ማመቸቱ ግልጽ በመሆኑ ምክንያት ሌላ የውጭ መገናኛ በር በማግኘት
እና በምስራቅ፣ በምዕራብ፣ በደቡብ ተደራጅቶ ለካውንተር አታክ ወይም ለመልሶ ማጥቃት ዝግጅት የኬንያ የጅቡቲና የሰሜን ሶማሊያ መንግስት ከኛ ጋር መተባበር አስፈላጊነት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮዬ እና በዚህ ይሄንን እኔ ከልብ አምኜ ነው የተቀበልኩት። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በ2 ሰዓት ከ20 በረራ ሲጀምር በ3 ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በ7 ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ወዲያውኑ እንዴ ምንድን ነው የተፈጠረው ብዬ ሁኔታውን ለማረጋገጥ ስልክ ስደውል የደረሰኝ መልእክት በኬንያ ኤምባሲ በኩል በታላቅ ሐዘን እና ጥልቅ በሆነ ስሜት ጓድ መንግስቱ ገላጋዎች እና የውጭ ኃይሎችም ባደረጉት ቅድመ ሁኔታና ተጽዕኖና ህዝቡም እኛም ስላመንበት በአሁኑ ጊዜ የእርስዎ ከስልጣን መገለል ለሀገሪቱ ሰላም መፍትሄ ይሆናል ተብሎ ስለታመነበት ከአሁን ጀምሮ እርስዎ ወርደው በምትኮ በጥብቅ ጀነራል ተስፋዬ ርዕሰ ብሔር ሆኗል የሚል ነው የደረሰኝ። እንግዲህ ቢያስፈልግ የተለዋወጠውን ነገር መነጋገር ይቻላል። ሁኔታውን ገልጬ እንደሆነ ባህሪው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም። የሚያስኮበልልም ሁኔታም አልነበረም። ዝግጅቴም ይሄም አልነበረም። የደራው ጨዋታ። ክቡራትና ክቡራን አድማጮቻችን ጊዜ ስለሌለን ያሬድን ፍለጋ ሁላችሁም በጉጉት ወደምትጠብቁት ነው የምንሸጋገረው። ከዛ በፊት እኔ ነኝ የማቀብላት ለአዜብ እንዲመች ያሬድን ፍለጋ የሚለውን በእሷ ርዕስ ትሄደዋለች። ያሬድን ለመፈለግ ያነሳሳንም ምክንያት ነው። በመጀመሪያ ደረጃ ኮሎኔል መንግስቱን ወደ ሐራሬ አሳፍረው የሄዱት እየተባለ አንድ ስም ሲጠቀስ እንሰማ ነበረ። ኮሎኔል መኮንን አደላ ምንም እንኳን የቀድሞ የኢትዮጵያ አየር ኃይል ባልደረባ የነበሩ ቢሆንም በዚያን ጊዜና ወቅት ላይ ግን ማለትም በ1980ዎቹ ከሰራዊቱ ቤት ተሰናብተው በሲቪል ደረጃ የኢትዮጵያ አየር መንገድ ባልደረባ ሆነው ነበረ። ኮሎኔል መንግስቱ ከሀገር የወጡት በመከላከያ ጥያራ ማለትም በአየር ኃይል ሳይሆን ንብረትነቷ የኢትዮጵያ አየር መንገድ በሆነ ዳሽ 5 በተሰኘች ካናዳ ሰራሽ ትንሽዬ አውሮፕላን ነው። አብራሪዎቹም የኢትዮጵያ አየር መንገድ ካፕቴኖች ናቸው። ኮሎኔል መኮንን አደላና ካፕቴን ያሬድ ተፈራ። በነገራችን ላይ ኮሎኔል መንግስቱ በሀገር ውስጥ በሚያደርጓቸው ማናቸውም በረራዎች የሚሳፈሩባትን ሄሊኮፕተር በአብዛኛው እንዲያው በመደበኛው ሊባል በሚችል ሁኔታ ያበሩ የነበሩት በ1981 መፈንቅለ መንግስት እጃቸው አለበት ተብለው የተገደሉትና በወቅቱ የአየር ኃይል 6ኛ አየር ሬጅመንት አዛዥ የነበሩት ብርጋዴር ጀነራል ገናናው መንግስቱ ነበሩ። ነገርን ነገር ያነሳዋል አይደለም የሚባል አንድ ነገር ትውሳለኝ። የግንቦት 8ቱ የመፈንቅለ መንግስት ሙከራ በከሸፈ ማግስት ኮሎኔል መንግስቱ ኃይለ ማርያም የምስራቅ ጀርመን ጉብኝታቸውን ሳያገባድዱና የሀገሪቱ መራሄ መንግስት የነበሩትን ኤሪክ ሆኒከርን በቅጡ ሳይሰናበቱ በዝናባማው ምሽት አዲስ አበባ ላይ ከተፋሉ። የስልጣናቸው ካስማና ማገር አለመወልገዱን ካረጋገጡ በኋላ በቀጥታ ያመሩት እጃቸውን ወደ ሰጡትና በቁጥጥር ስር ወደ ዋሉት ጀነራል መኮንኖች ነበረ። አንዳንዶቹን ጀነራሎች በቃላት ሸንቁጠዋቸዋል። አንተም እገሌ አንተም አለህበት፣ ከትቢያ አንስቼ ለዚህ ማዕረግ ባበቃሁ አንተም ዶልተሃል፣ እንዲህ እያሉ ብርጋዴር ጀነራል ገናናው መንግስቱ ጋር ደረሱ። ልክ እንዳዩአቸው ገናናው አሉ። ገናናው አንተም አለህበት፣ እኔና አንተ ያልበረርንበት የኢትዮጵያ ክልል የለም። ለካንስ ቢመችህ ኖሮ ገፍትራ ከመጣላት አትመለስም ነበር በማለት ተናገሯቸው። ይሄን ያነሳንበት ምክንያት አለን።
ያሬድን ፍለጋ በሚል ርዕስ አዜብ ያጠናቀረችው ዝግጅት ወደዚያ እንዲወስደን ነው። በቀጥታ ወደዛ ነው የምንገባው። ካፒቴን ያሬድን ፍለጋ እዚህ ጋር ደርሷል። ካፒቴን ያሬድ አሁን እኔና አዜብ አጠገብ ተቀምጠዋል። እናመሰግናለን ካፒቴን። በነገራችን ላይ ይሄን ሁሉ ልንደክም የቻልነው ይሄን ሁሉ ልንለፋ የቻልነው እንደኔ እምነት በአንድ ጉዳይ ነው። ካፒቴን መኮንን አደላና ካፒቴን ያሬድ ተፈራ ዳሽ 5 በተሰኘችዋ ትንሽ የአውሮፕላን አንድ ኮሎኔል መንግስቱን አይደለም አሳፍረው ይዘው የወጡት። አንድ መንግስት አንድ ሙሉ ስርዓት ነው ጭነው የሄዱት። ለኔ የሚገባኝ በዚህ መልኩ ነው። ድፍን 17 ዓመት ሙሉ እድላችንን፣ ኑሯችንን፣ ህይወታችንን ሲወስንልን የኖረን መንግስትና ስርዓት ይህን ግዙፍ ነገር ነው። የዚህ ማረጋገጫው ደግሞ ሰማይ ደግፈው ያቆሙ ይመስሉን የነበሩ የቀድሞዎቹ ቱባ ባለስልጣናት በተናገሩና መጽሐፍት በጻፉ ቁጥር እዛ ላይ ሁሉም አጥብቀው የሚያስረዱን ነገር ቢኖሩ እነርሱ ታዛዥና የጉዳይ ፈጻሚ እንጂ አንድም ውሳኔ ውስጥ እንደሌሉበት ነው የሚነግሩን። እኛ ምንም የምናውቀው ነገር የለም፣ በራሳችን የምናድርገው አንዳችም ነገር አልነበረም፣ እንደዚህ ነው እያሉ ሁሉም የጻፉት። ስለዚህ ሰበባቸው ሁሉም ሲጽፉ እሳቸው ናቸው። ሁሉንም ነፍሳቸው ለመንግስቱ ሰጥተው ጨርሰዋል። አድራጊና ፈጣሪው እርሳቸው ነበሩ ብለውናል። ስለዚህ ካፒቴን ያሬድና ካፒቴን መኮንን አሳፍረው ይዘው የወጡት ግንቦት 13 1983 የዛሬ 25 ዓመት አንድ መንግስቱን ብቻ አልነበረም፣ ስርዓቱንና ስርዓተ መንግስቱን ጭምር ነበረ አሳፍረው ብለው የተጓዙት። እንኳን ደህና መጡ ካፒቴን። እንኳን ደህና ቆያችሁኝ። አመሰግናለሁ። እንደው ካለፈው ረቡዕ ጀምሮ በስልክ እንገናኛለን። እንደውም ጎንበስ ስላለሁ እኔ እንዲህ አይነት ነገር አበዛለሁና ካፒቴን አንቱ እያልኩ እንደው በቃ ትልቁን ሰውዬ ነበር የማየው። እንደው ክብራትና ክብራን አድማጮቻችን እዚህ እንደው ከእኔም በእድሜ ያነስ ያሉ የሚመስሉ ካፒቴን ናቸው። አይ አንተ ያልበል በጣም ወጣት ነው። በጣም አንተ ነው ማለት በተለይ ይሻላል። ኮሎኔል መንግስቱን እንዴት አምነው እርሶ አንተ በምታበረው አውሮፕላን ላይ እንደተሳፈሩ የዛሬ 25 ዓመት ሊያውም የዚያን ጊዜ አሁን ነው እንደውም ጎረምሳ ፓይለቶች ማየት የጀመርነው እንጂ በዛን ወቅት ላይ እንደው ጸጉራቸው ሸበት ያለ የሆነ ነገር ነው የምናየው። ልክ የዛሬ 25 ዓመት በዚህ ሰዓት እንዴት አውሮፕላን ላይ ወጣ ብዬ ነው። እሺ አመሰግናለሁ። በመጀመሪያ ደረጃ እንደዚህ ኢምፖርታንት ሰው እንደሆንኩኝ አላውቅም ነበር። ወደ ጥያቄው ለመግባት የዛሬ 25 ዓመት እዛ አውሮፕላን ላይ በምክትል አብራሪነት ወይም በኮፓይለትነት እሰራ ነበር። የኢትዮጵያ አየር መንገድ ስታንዳርድ ከፓይለት ትሬኒንግ ስኩል ስንወጣ ግራጁዌት አድርገን ኢትዮጵያን ኤርላይንስ ፍላይት ኦፕሬሽን ውስጥ እንገባለን። ፍላይት ኦፕሬሽኑ ደግሞ በተለያዩ አውሮፕላኖች ላይ ማንም ግራጁዌት ያደረገ ሰው በኮፓይለትነት ይጀምራል። ልምድ ለማግኘት ሁሉም ትላልቅ አውሮፕላን እስክንደርስ ድረስ ኮፓይለት ስቴፕ እያደረግን እንሄድና ትልቁ የመጨረሻው አውሮፕላን ላይ በኮፓይለትነት ካገለገልን በኋላ በቂ ልምድ እንዳገኘን ሲያረጋግጥ እንደገና ወደ ድሮዋ ትንሿ አውሮፕላን በካፕቴንነት መልሰናል። ለዚህም ነው ኢትዮጵያን ኤርላይንስ ሴፍቲ ስታንዳርዱ በጣም ጥሩ የሆነው። በዛ ምክንያት ነው በዛ አውሮፕላን ላይ ኮፓይለት የነበርኩት እኔና ሌሎችም የሥራ ባልደረቦች የነበርን። ያጋጣሚ ነገር ሆኖ እዛ ፍላይት ላይ እኔ ያው ተከሰትኩ። ካፒቴን ኤልያስ ተፈራ የሚባልም ወንድም አለ፣ የኢትዮጵያ አየር መንገድ አብራሪ። በትክክል ምንድን ነው ቤታችሁ? ምንድን ነው አንተ ነህ እሱን ወደዛ ወሰድከው? እሱ ነው ወደዛ? ታላቅህ መሰለኝ። ታላቄ ነው። ያው እኛ ወደ ኢትዮጵያ አየር መንገድ ለመግባት ዋናው መነሻችን አባታችን አቶ ተፈራ ተክሌ ነው። እሱ እድሜ ልኩን እዛ ነው የሰራው ከጁኒየር ኤጀንት ጀምሮ እስከ ኤሪያ ማኔጀር ድረስ። ሁሌ እሱ የሚለብሰውን ዩኒፎርም ስናይ
በኢትዮጵያ አየር መንገድ አንዳንዴ በረፍት ጊዜ ትምህርት ሳይኖርን ወዲያ ወዲህ ሲያደርገን ኃይለኛ ፍቅር አደረብን። በተለይ እኔ ከሃይ ስኩል ጀምሮ ፍላጎቴም ጥናቴም ጥንካሬም ወደዛ መንዳት አውሮፕላን ማብረር ነው። ኤርፖርት አልፎ አልፎ ሄዳለሁ። ዩኒፎርም ለማየት ጓጓለሁ። ፓይለቶችን ድሮ ሰገነት ላይ 25 ሳንቲም ተከፍሎ ይወጣ ነበር ለማየት። ከዛ ሆኛ አውሮፕላን ያለው ፓይለቶችን ያለው ያ ነው መነሻው። አባታችን ነው። ከዛ በኋላ እኔ ቀድሜ የገባው ኤልያስ ታላቄ ቢሆንም በጊዜው ሲቪል ኢንጂነሪንግ እያጠና ነበር። ግራጁዌት እስኪያደርግ ድረስ እኔ ባቋራጭ ገባው ማለት ነው። ከዛ በኋላ ሲቪል ኢንጂነሪንጉን ግራጁዌት አድርጎ በጊዜው በስራም ለማግኘትም ምንም ትንሽ ውዥንብር የነበረበት ወቅት ስለነበረ ወደ አየር መንገድ ተሳበ። እሱ እኔን ደግሞ ሲያይ ሞር እንቀራረባለን። መጣ፣ ተፈተነ፣ ላኪሊ ተሳካለት፣ ገባ። ስለዚህ ታላቄ ነው በእድሜ፣ በሲኒየሪቲ ግን ጁኒየር ነው። እሺ ወደ ሌሎች ጉዳዮች ከመግባታችን በፊት አንድ ነገር ግልጽ ለእኛም ለመላው አድማጮቻችንም ኮሎኔል መንግስቱ ኃይለማርያምን ከሀገር ይዛ የወጣቸው አይሮፕላን የቀድሞ የሀገር ውስጥ ደህንነት ሚኒስትር የነበሩት የሀገር ውስጥ ጉዳይ ሚኒስትር የነበሩት ሌፍተናንት ኮሎኔል ተስፋዬ ወልደስላሴ እሳቸውም ሲናገሩ ሴሲና ይሏታል፣ አንዳንዶች ደግሞ ቡፋሎ ይሉታል፣ አንዳንዶች ደግሞ ዳሽ 5 ያድርጓታል። ትክክለኛው አውሮፕላን የትኛው ነው? እሺ ትክክለኛው አውሮፕላን ምንድናቸው? ሴስና የትኛው ነው? ቡፋሎ የትኛው ነው? ዳሽ 5 የትኛው ነው? ኦኬ ሴስና ማለት የሴስና የሚባል ካምፓኒ አለ። ሴስና የሚባሉ አውሮፕላኖች የሚሰራ አለ። ኢትዮጵያ ውስጥ ያሉት ሴስናዎች በዛ ጊዜ ለፓይለት ትሬኒንግ ስኩል የምንጠቀምባቸው ትናንሽ አውሮፕላኖች ናቸው። ትምህርት ቤት እያለን የምንማርባቸው የነበሩ። በሷ አውሮፕላን ለትራንስፖርት አላማ ኢትዮጵያን ኤርላይንስ አይጠቀምባትም። ትንሽ ነች፣ አንድ ኢንጂን ነች። ሲንግል ኢንጂን አውሮፕላን ነው የምትባለው፣ አንድ ሞተር ማለት ነው። ስለዚህ እሷ አይደለችም። እሷ ኮምፕሊትሊ ከጥያቄ ውጭ ነች። ሴስና ዳሽ 5 እና ቡፋሎ የሚባለው የተባለው ሁለቱም አንድ ስም ነው። አሃ ዳሽ 5 ማለት ዲሃቪላንድ ካናዳ የሚባል ካምፓኒ የሚሰራቸው ዳሽ 6 ዳሽ 5 የተመሳሰሉ አውሮፕላኖች አሉ። በዛ ጊዜ ኢትዮጵያን ኤርላይንስ ዳሽ 6 እና ዳሽ 5 የሚባሉ አውሮፕላኖች ነበሩት። ዳሽ 6ዎቹ በሙሉ አገር ውስጥ በረራዎችን እናካሄድባቸው በእነሱ ነበረ። ዳሽ 5ም እንደዚህ የካርጎ የመንገደኛ የተለያየ ቻርተር እንደዚህ ኦፕሬሽን የምንሰራባቸው ናቸው። እና ዳሽ 5ፉ ቁጥሩ 5 ይላል እና አነስተኛ ይመስላል እንጂ ሳይዙ ትልቅ ነው ከዳሽ 6ዋ። ሶ በፓሴንጀር ደረጃ 42 አካባቢ መንገደኛ ይዛል። እና እሱ አውሮፕላን ከዲዛይን ከአሰራሩ ጀምሮ በጣም ትልቅ ሞተር ነው ያለው። 2 ሞተር ነው ያለው። መጥፎ ሜዳዎች ላይ ማረፍ ይችላል። ማለት ያልተጠረጉ ሜዳዎች ላይም እንደ ሚሊተሪ ኦፕሬሽንም ያህል አገልጋይ አውሮፕላን ነው። በአጭር ራንዌይ በኮረኮንች ባለው ሜዳ ላይ ሳር ባለው ሜዳ ላይ ማረፍ መነሳት ይችላል። እና በጣም ፓወርፉል ነው። በጣም ፓወርፉል ስለሆነ ጉልበት ስላለው ሞተሩ ሲሮጥ ሲንደረደር ቡፋሎ የሚባለውን ይሰማል። ስለዚህ ነው ቡፋሎ የተባለው። እና ይሄ ነው ልዩነቱ። ዋናው ጉዳይ ሁላችንም መስማት የምንፈልገው በዚህ ዛሬ በ25ኛው ዓመት ላይ ኮሎኔል መንግስቱ የቀድሞ ፕሬዝዳንት ከሀገር ከወጡ ልክ በ25ኛ ዓመታቸው ዛሬ እዛው ቦታ ከነበረ ሰው ወደምንሰማው ወደሚያጓጓው ታሪክ ነው የምንገባው። ከግንቦት 12 ጀምር። ግንቦት 12 የት ነበሩ? የት ነበርክ? አንተ በለኝ ስለተባለ ግንቦት 12 በረራ ላይ ነበርኩ። ዶሜስቲክ የአገር ውስጥ በረራ በርሬ ማታ ወደ 11 ተኩል ነው አዲስ አበባ የገባሁት። ስንገባ እኛ ብሪፊንግ ሩሞች አሉን። እዛ ገብተን ከበረራው ማጠናቀቃችንን የሚገልጽ ዶክመንት ማቀበል አለብን። ስገባ የክሩ ስኬጁሊንግ የሚባል ኦፊስ አለ፣ የእኛን ፕሮግራም የሚያወጣ እዛ ጋር ያለ ኦፊሳቸው አየኝና ከምደውልህ ልንገርህ ነገ ጠዋት ፍላይት አለህ ብለው አድቫይዝ አደረጉኝ። ጠዋት የምን ፍላይት የት ነው ስል
ቪአይፒ ፍላይት ይባላል። ቬሪ ኢምፖርታንት ፒፕል ማለት ነው። አለህ ጠዋት 11 ሰዓት ተኩል ኤርፖርት ከሌሊቱ ሪፖርት ለማድረግ ቪአይፒ ፍላይት እሺ፣ ዴስቲኔሽን ነገ ይነገርሃል። አመሰግናለሁ ብዬ ወደ ቤት ሄድኩኝ እና ፕሪቪየስ ዴይ እዛ ፍላይት ላይ ነበርኩኝ። ከዛ ወደ ቤት የገባው ያድራል አያድርም ፍላይቱ የት ነው ያልኩና ተኛው። ጠዋት መኪና የኢትዮጵያ አየር መንገድ መኪና ነው የሚያመላልሰን። መኪና አልነበረኝም ያኔ። ካፕቴን መኮንን አደላ በአጋጣሚ እኛው ሰፈር ጀርባ ናቸው እና ሁለታችንም አንድ መኪና ነው ፒክ የሚያደርገን። እሳቸውን ከቤታቸው አንስቶ እኔ ጋር መጣ። እኔን ያዘኝ፣ ሰላም ተባባለን። ወደ ኤርፖርት ሄድን። ወደ ኤርፖርት ስንሄድ የት እንደምንሄድ ታውቃለህ አሉኝ። አይ እኔ አላውቅም፣ ኤርፖርት ስትደርሱ ብሪፊንግ ይሰጣቸዋል ተብለናል ብለውኛል አልኳቸው። እሺ አሉና የምጽት አነጋገር ነገር የሆነ ጥርጣሬ የገባቸው ይመስለኛል። አረ አዎ አሉና ምን ነው ስላቸው፣ አይ ግድ የለም እስቲ እዛ ስንደርስ ተባለ። ደረስን፣ ገባን። ብሪፊንግ ሩም አለ ብሪፊንግ የምንወስድበት። የት ነው ዴስቲኔሽን ምንድን ነው ብለን ጠየቅን። ቪአይፒ ፍላይት ነው። የትንሽ ኮንፊውዥን አለ እዛ። ሰውየው ማን ናቸው? ቪአይፒ ሰውየው ማን ናቸው? ቪአይፒ ብለን ስንጠይቅ ጀነራል ተስፋዬ ገብረ ኪዳን ናቸው። የሚሄዱትም ብላቴን ነው ተባለን። እሺ ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡን። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የምንሄደው ብላቴን ከሆነ የ40 ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። ቆይ አንዴ እንነግራችኋለን። ትንሽ አለ ውዥንብሮች አሉ፣ ያልተረጋጉ ነገሮች፣ መንፈሶች ጠብቁን አሉ። ቁጭ አለን፣ ጠበቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና የምትሄዱት ብላቴን፣ ከብላቴን በኋላ ሚስጥራዊ ፍላይት ነው አስመራ ነው የምትሄዱት። ዳይሬክት አዲስ አበባን ኦቨርፍላይ አድርጋችሁ ሳታርፉ። አስመራ ደግሞ በጊዜው የአውሮፕላን ነዳጅ አልነበረም፣ የጦርነት አካባቢ ስለነበረ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይሄ ነዳጅ ካልኩሌት ስታደርጉት በዛ መሰረት ነው የተሰራው አለ። ያለን ተቀበልን። መዘጋጀት ያለብንን ተዘጋጀን። ወደ አውሮፕላኑ ሄድን። ከዛ በኋላ አውሮፕላኑ ጋር ስንደርስ አውሮፕላኑ ሲጀመር የቆመው ሃንጋር ኢትዮጵያን ኤርላይንስ ሃንጋር ነው። ኖርማሊ ቪአይፒ ፍላይት ሲኖር ዋናው ተርሚናል የቪአይፒ ስታንዶች አሉ፣ መቆሚያዎች እዛ ጋር ነው የሚሆነው። ምናልባት ከቪአይፒ ፍላይት በፊት አንዳንድ ጊዜ ቴስት ፍላይቶች ስለሚደረጉ ለዛ ይሆናል ብለን ዝም ብለን ሃንጋር ሄድን። ሃንጋር ማለት አውሮፕላኑ የሚጠገንበት ቦታ፣ ሜዳ፣ ሰፊ ሜዳ አለ። ሄድን፣ አውሮፕላኑ ጋር ደረስን። ነዳጅ ቀጆቹ መጥተዋል። ስንት እንግዳሉ ነገር ናቸው። ፉል ታንክ ነው የተባለው። በዛች አውሮፕላን ፉል ታንክ ከ7 ሰዓት ተኩል በላይ ያስበራል። ተቀዳ። እኛ አውሮፕላንን ማዘጋጀት ጀመርን። ሰው ሁሉም ስራውን ይሰራል። መካኒኮቹም፣ ጽዳቶቹም፣ ኤቭሪባዲ ያንን አድርገን እኛ ዝግጅታችንን ጨርሰን አንዳንዶቹ እንደውም ስራቸውን አልጨረሱም። ውስጥ መጠነኛ ስራ የሚሰሩት ነበረ። ጠዋት ወደ 2 ሰዓት ከ10 እንደዚህ ይሆናል። ኖርማል ኮንፊገሬሽን አውሮፕላኑ ትናንትና ሲበር የነበረው ምንድነው? አውሮፕላኑ ወንበሩ የሚታጠፍ ነው። ይታጠፍና ግድግዳው ላይ ይታሰርና ካርጎ ይጫንበታል። በቃ የዛን ቀን መንገደኛ ስለሚሄድ ተብሎ ወንበሩ ተዘርግቶ ይታሰራል። እንደውም አንድ የሚያስቅ ነገር ያጋጠመኝ፣ አንድ መካኒክ ወንበሩን ያስራል እዛ ጎንበስ ብሎ ተንበርክኮ። ኤኒዌይስ እኔ በዛ ሰዓት ውጭ ነበርኩኝ። ይሄኛውን እነግርሃለሁ። ውጭ ቆሜ ያለውን አሰራር አክቲቪቲ እየተከታተልኩ አንድ ሞተር ብስክሌት መጣች በሃንጋር በኩል እና ሳይረን እያሰማ የትራፊክ የሞተረኛ ገባ። ምንድነው ብዬ ሳይ አንድ ላንድ ክሩ 3 ላንድ ክሩዘር ቶታል መጣ። በሩ ተከፈተ። ወረዱ መንገደኛው
ሲወርዱ ፕሬዝዳንት መንግስቱ ናቸው። ጀነራል ተስፋዬ አይደሉም። ደነገጥኩኝ። ከዛ አየሮጥኩ ወደ አውሮፕላኑ ገባውና ካፕቴን መኮንንን የመጡት ፕሬዝዳንቱ ናቸው ስላቸው እሳቸው ሮጠው ወረዱ እና በጊዜው በስርዓቱ በር ላይ የሚመጡት ፕሬዝዳንቱ በተለይ ከሆኑ ሰላምታ መስጠት ስለሚያስፈልግ ወረዱና ሰላም አሏቸው። ገቡ። እሳቸው በዛ አውሮፕላን በመናዘጋጅበት ሰዓት በቃ ሆዳቸውን ቆርጧቸዋል። ብቻ ይሄ ነገር ግን ምናምን እያሉ ይላሉ። እኔ በዛ ሰዓት ጁኒየር ነኝ፣ ምንም አይገባኝም፣ ብዙ ነገር አላውቅም። ማን ነው ይሄ ነገር ግን የሚለው? ካፕቴን መኮንን ይላሉ። ከዛ ለምን